ምዕራፍ 16 ቁጥር 11 እንደዚህ ያነባለሁ። ቀጥሎም እሰይን ልጆችህ እነዚሁ ብቻ ናቸውን ሲል ጠየቀው። እሰይም የሁሉም ታናሽ ገና አልመጣም፣ ነገር ግን በጎች እየጠበቀ ነው ብሎ መለሰ። ሳሙኤልም በል ልከህ አስመጣው፣ እስኪመጣ ድረስ አንቀመጥና አለው። ስለዚህ ልኮ አስመጣው። እርሱም ደምግባት ያለው ዓይኑ የሚያምርና መልከ መልካም ነበረ። እግዚአብሔርም የመረጥኩት ይህ ነውና ተነስተህ ቅባው አለው። ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ ፊት ቀባው። ከዚያ ቀን ጀምሮ የእግዚአብሔር መንፈስ በዳዊት ላይ በኃይል መጣ። ሳሙኤልም ወደ አርማቴም ሄደ። ከፍና አርግመ ጋር በሉ። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። አሁን ያነበብኩላችሁ የእግዚአብሔርን ቃል ስትመለከቱ ሳኦል በነገሰበት ዘመን ላይ ሳሙኤል እሰይ ቤት ሄዶ ከእሰይ ልጆች መካከል አንዱን ለመቀባት ተልኮ ተቀብሎ ሲሄድ እግዚአብሔር አምላክ ቁመት ያላቸውን፣ ሞገስ ያላቸውን፣ ተሰሚነት ያላቸውን ወንድሞቹን የዳዊትን ወንድሞች ሁሉ አልፎ ሳሙኤል አንዱን ሲያይ ቁመቱ ያማረ ሲሆን ይሄ ነው ሲል፣ ሌላኛው ይሄ ነው ሲል ሁሉንም አለፈ። ከነዚህ መካከል እኔ የመረጥኩት የለም አለ እግዚአብሔር። ከዛ ሳሙኤል ቢቸገሩ እንደዚህ አለ፣ ሌላ ልጅ የለህም አለ እና አባትየው የተናገረውን ነገር ነው ይዤላችሁ የተነሳሁት። የሁሉም ታናሽ ሆነ፣ ገና አልመጣም። ስለዚህ ዳዊት በልጅነቱ የአባቱን በጎች ይጠብቅ የነበረ ልጅ እንደሆነ እናንተ ታውቃላችሁ። የሚገርመው ደግሞ በመጣ ጊዜ ጸሐፊው ዳዊትን የተመለከተበት እይታ የሚገርም ነው። መልኩ መልከ መልካም ነበር፣ ዓይኑ የሚያምር ነበር እና በጣም ደስ ያለው በጣም ቆንጆ ልጅ እንደሆነ መጽሐፉ ይናገራል። እና ሲመጣ እሱ ነው እሱን ቀባው አለ። እሺ፣ ስለዚህ ዳዊት ለመቀባት የተጠራው በግረኝነት ነው የተጠራው፣ ከምድረ በዳ። በጣም የሚገርማችሁ ነገር ምንድነው? ዳዊት የሚጠብቀው የራሱን በጎች አይደለም። አንደኛ የምትጽፉ ሰዎች የራሱን በጎች አይደለም የሚጠብቀው። ሁለተኛ ዳዊት ብዙ በጎች አይደለም የሚጠብቀው፣ በጎቹ በጣም ጥቂቶች እንደሆኑ ቀጥሎ ኤልያብ ዳዊትን ሲናገረው ታስታውሳላችሁ። የአባትህን ጥቂት በጎች በምድረ በዳ ትተህ ወደዚህ መምጣትህ ስለምንድን ነው ብሎ ሲለው ትመለከታላችሁ። የሚገርመው እግዚአብሔር ዳዊትን እንደ ልቤ ይለዋል፣ ወንድሙ ደግሞ የልብህን ክፋትና ትዕቢት አውቃለሁ ይለዋል። አያችሁ፣ እግዚአብሔር ስለናንተ የሚለው ሌላ፣ ሰዎች ደግሞ ስለናንተ የሚሉት ሌላ ሊሆን ይችላል። አብሮ አደጉ የአባቱ ልጅ ወንድሙ ችግር ቢገጥመው ፕሮቴክት ሊያደርገው የሚገባ ታላቅ ወንድሙ፣ ሞዴል ሊሆነው የሚገባ በብዙ መልኩ አብሮት ሊሆን የሚገባ ወንድሙ ዳዊትን ሲያየው በልብ ውስጥ ክፋት፣ በልብ ውስጥ ትዕቢት አያለዋል። እግዚአብሔር ደግሞ ዳዊትን እንደ ልቤ ነው፣ እንደውም ጠላቱን በምቹ ስፍራ አግኝቶ በሰላም የሚሸኝ ብሎ ስለ ዳዊት ልብ ይመሰክርለታል። እና የሚገርመው እንድትረዱልኝ የምፈልገው ዛሬ የመጀመሪያው ነጥብ ምንድነው? ዳዊት ንጉሥ ሆኖ አዎ፣ ድል አድርጎ አዎ፣ ተዋጊ ሆኖ አዎ፣ በጣም ብዙ ነገሮች አድርጓል። ነገር ግን የዳዊትን ንግስና፣ የዳዊትን ክብር፣ የዳዊትን ዙፋን፣ ይህንን ነገሮች በጠቅላላ ከማየታችሁ በፊት ዳዊት ከየት ነው የጀመረው ስትሉ፣ ዳዊት የጀመረው ከበግ ጥበቃ ነው፣ ከእረኝነት ነው የጀመረው። ሲጠብቅ የነበረው ደግሞ የራሱን በጎች አይደለም። ሲጠብቅ የነበረው ደግሞ ጥቂት በጎች እንደሆነ 17ኛው ምዕራፍ ከዛም ቀጥሎ ሲናገር እንደዚህ ይላል። 17ኛው ምዕራፍ ቁጥር 28 እንደዚህ ይላል። ታላቅ ወንድሙ ኤልያብ ዳዊት ከሰዎች ጋር ሲነጋገር በሰማ ጊዜ እጅግ ተቆጥቶ ለምን ወደዚህ ወረድክ? እነዚያስ ጥቂት በጎች በምድረ በዳ ለማን ተውካቸው? ትዕቢትህንና የልብህን ክፋት አውቃለሁ፣ የመጣው ጦርነቱን ለማየት ብቻ ነው። ኦኬ፣ አሁን አንድ ሰው ከዳዊት ሕይወት ምን ሊማር ይችላል ሲባል ወዳጆቼ፣ ታማኝነት የራስ በሆነ ነገር አይደለም። ታማኝነት የሚመዘነው የራስ በሆነ ነገር አይደለም። የራስ የሆነ ነገር ጥንቃቄ እንጂ የሚባለው ታማኝነት አይባልም። ታማኝነት ለሰው በሆነ ነገር ነው የሚገለጠው የሚለካው።
ምን ያህል ታማኝ ናችሁ የሚለው ነገር ምን ያህል ጥንቁቅ ናችሁ የሚለው ነገር አይደለም የሚያሳየው። ለሰው ነገር ምን ያህል እናንተ ቦታ አላችሁ ነው። መጽሐፉ የሚለው ምንድነው? ኤልያብ ሲናገር እንደዚህ አለ፣ ያባትህን በጎቹ የዳዊት አይደሉ። ከዛ ሲቀጥል በጎቹ ብዙ አይደሉ፣ ያባትህን ጥቂት በጎች አሉ። ደግሞ የምትጽፉ ሰዎች አንደኛ ታማኝነት በሰው ጉዳይ ነው የሚገለጠው። ሁለተኛው ታማኝነት ደግሞ በብዙ ነገር ሳይሆን በትንሽ ነገር ነው የሚለካው። አሁን እኛ ታማኝነት የሚለካም ይመስለን በብዙ ነገር ይመስለናል፣ በራስ ነገር ይመስለናል፣ ግን አይደለም። አያችሁ፣ በጥቂቱ የታመነ በብዙ ይሾማል እንደሚል መጽሐፍ እኔና እናንተ ብዙ ስለምናቅ እግዚአብሔር ብዙ ነገር ያደርግልናል ብላችሁ እንዳታስቡ። በጣም ጎበዝ ስለሆናችሁ እግዚአብሔር አምላክ ይሾመኛል ብላችሁ እንዳታስቡ። በእያንዳንዱ ነገር እግዚአብሔር አምላክ የነገሩን አያያዛችንን ይገመግማል፣ ያያል፣ ይመለከታል። ለዚህ ነው በጥቂቱ የታመነ በብዙ ይሾማል። ዳዊት 40 ዓመት ነው እስራኤልን የመራው። ዳዊት በወጣበት ድል ያደርጋል፣ ያሸንፋል። በዛ ዘመን ከዳዊት ይልቅ ቁመት የነበራቸው፣ ችሎታ የነበራቸው፣ ልምድ የነበራቸው ብዙዎች አሉ። ወዳጆቼ ይሄ ቅባት ሳሙኤል እጅ ላይ ያለው ቅባት ዝም ብሎ ቅባት አይደለም፣ ታሪክን የሚቀይር ቅባት ነው። ከተራ ሰው ወደ ሌላ ሰው ወደ ትልቅ ሰው የሚቀይር ቅባት ነው። ይሄ ቅባት ዝም ብሎ ቅባት አለ። ይሄ ቅባት ካረፈባችሁ በኋላ ኖርማል ሆናችሁ መቀጠል የምታሰብ ጉዳይ አለ እና ዳዊትን እግዚአብሔር አምላክ በምድረ በዳ አይቶታል። በደንብ ስሙ። በዳዊት ሕይወት ስትመለከቱ ይኸውላችሁ ለሰው በሆነ ትንሽ ነገር የታመነ ለእግዚአብሔር በሆነ ትልቅ ነገር ተሾመ። የምትጽፉ ሰዎች ለሰው በሆነ ትንሽ ነገር የታመነ እረኛ ለእግዚአብሔር በሆነ ትልቅ ነገር ላይ ተሾመ። አያችሁ፣ ሕዝቡን የሚመራ እስራኤልን የሚያስወጣና የሚያስገባ ሆነ እና ታማኝነት በሰው ጉዳይ ነው። ታማኝነት በትንሽ ነገር ነው። እዚህ መካከልም ሆነ በማርሴል ቴሌቪዥን መልእክቱን የምትሰሙ ሰዎች ምናልባት ሰው ቤት የምትሰሩ፣ ድርጅት ላይ የምትሰሩ፣ የምታገለግሉ ወይም ልዩ ልዩ ኃላፊነት እምነት የተጣለባችሁ ቤተሰቦቻችሁ ጠብቅልኝ፣ ይሄን ስራልኝ፣ ወይም ደግሞ አሰሪዎቻችሁ፣ አለቆቻችሁ በልዩ ልዩ መንገድ እናንተ ጋር እምነት ጥለው አንዳች ነገር የሰጧችሁ ሰዎች እጃችሁ ላይ ያለውን ነገር በልታችሁ ነጋችሁን እንዳትበሉ፣ እጃችሁ ላይ ያለው ነገር አጥፍታችሁ ነጋችሁን እንዳታጠፉ፣ ብርሃናችሁን እንዳታጠፉ አትጠራጠሩ። ምናልባት እንደ ሞኝነት እንዳላዋቂነት ምናምን ሊሰማችሁ ይችል ይሆናል። አንዳንድ ሰዎች አንተ ብልጥ አይደለህም፣ አታቅበትም፣ መብላት አትችልበትም ብለው ሊሉ ይችላሉ። ነገር ግን በእርግጠኝነት ነግራቸዋለሁ በጥቂቱ የታመነ ለዛውም በራሱ ጉዳይ ሳይሆን በሰው ነገር ሎያል የሆነ ሰው እግዚአብሔር አምላክ በሚቀጥለው ሲዝን ፕሮሞት ያደርገዋል፣ ክብር ይሰጠዋል፣ ዝና ይሰጠዋል፣ ሰማይን መስኮት ይከፍትለታል፣ ጠላቶቹን ይመታለታል፣ በድል ያወጣዋል፣ በድል ያስገባዋል፣ በጠላቶቹ ፊት ለፊት ራሱን በዘይት ይቀባዋል። እና እንደውም የእግዚአብሔር ቃል ሲናገር ዝቅ ብላችሁ ስታነቡ ምንድነው የሚለው? ሳኦልን ካገኘው በኋላ ዳዊት ሲነግረው እንደዚህ አለ፣ አትችለውም አለው። ጎልያድ አትችለውም ብሎ ሲለው እንደዚህ አለው፣ እኔ አለ ዳዊት ራሱ የአባቴን ጥቂት በጎች ሲጠብቅ ሳለ አንበሳና ድብ ይመጣ ነበራል እና የኔ አይደሉም ብዬ ይብላቸው ብዬ አልተውኩም። አያ አንተ አንበሳን የሚያክል ነገር አንድ ደቦል አንድ የሆነ በግ ጠቦት ሊወስድ ሲመጣ ድብ ሲመጣ አየ እንግዲህ አንበሳው መጥቶ ያንን በግ ጠቦት ሲወስድ ተከታትዬ አስጥለው ነበር ብሎ ሲል እንግዲህ አንበሳ ወይም ደቦሉ ካስጣልከው ወደ አንተ ይዞራል። የያዘውን ነገር ካስጣልከው ወደ አንተ መዞሩ የማይቀር ጉዳይ ነው። ስለዚህ ዳዊት የአባቱን ነገሮች የጠበቀው ራሱን ሪስክ ውስጥ ከቶ ነው። የአባቱን ነገር የጠበቀው ራሱን ለሞት አሳልፎ ሰጥቶ ነው። ከአንበሳ ጋር ሲተናነቅ መቼም ሽቶ ቀብቶት አይደለም። ብዙ ጊዜ እንደሚቦጭረው ወይም እንደሚቧጭር ተስፋ አደርጋል። ምክንያቱም ተናንቀን ተያይዘን አስጥለው ነበር ብሎ ካለ፣ ስለዚህ እግዚአብሔር ቃል እንደሚናገር ልክ እንደዛ ብዙ ጊዜ ቁስሎችን፣ ብዙ ጊዜ ጠባሳዎችን፣ ብዙ ጊዜ ጉዳቶችን፣ ብዙ ጊዜ ደሙ ፈሷል። ብዙ ጊዜ ለምን ቢባል ዳዊት ደሙን ያፈሰሰው ወይ ዋጋ የከፈለው የተቧጨረው የቆሰለው በራሱ ነገር ነው አይደለም። ነገሩ የአባቱ ነው፣ በዛ ላይ ጥቂት ነው። እና የሚገርመው ነገር ሲበላሽ ጠብቆ ወይም ሲወሰድበት ሲሞትበት ጠብቆ ሄዶ ፋዘር ሪፖርት አለኝ፣ እሺ ዛሬ በጎቹን እየጠበቁ ያለ ልክ ከጠዋቱ 5 ሰዓት አካባቢ አንበሳ መጣ፣ ሁለቱን በላው፣ እግዚአብሔር ረድቶኝ እኔ በሰላም መጣሁ አላለም።
ተጥለው ነበራል። አያችሁ፣ የሰውን ነገር ከጥፋት ካስጣላችሁ እግዚአብሔር አምላክ እናንተን ከውርደት፣ እናንተን ከማጣት፣ እናንተን ከችግር እግዚአብሔር አምላክ ኔክስት ሲዝን ላይ እውነቴን ነው የምነግራችሁ፣ ኔክስት የሚለው ሲዝን የእናንተ እንደሚሆን አትጠራጠሩ። የሰው ነገር እየጠፋ እያያችሁ፣ የሰው ቤት እየፈረሰ እያያችሁ፣ የሰው ስም እየተበላሸ እያያችሁ፣ ወይም እናንተ ጋር ያለ አደራ ኃላፊነት እየተበላሸ እያያችሁ ጸጥ ብላችሁ ስታበቁ እዚህ መጣችሁ እንደ ታዛቢ አትሁኑ። ወይም ደግሞ ልክ እንደ ጸላይ ያርጋችሁ እግዚአብሔር በሰጣችሁ ኃላፊነት ላይ ጉዳዩ እናንተም ባይሆን you have to be loyal committed መሆን አለባችሁ። መጽሐፍ እንዳለ አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው ስራውንም ይመዝናል አለ። አየ እግዚአብሔር በእያንዳንዱ ጉዳይ ላይ ሰውን ይመዝናል፣ ቼክ ያደርገዋል። ማን ያውቃል? አሁን በተቀጠርክበት ስራ ቦታ፣ አሁን ባለሽበት ቦታ ላይ እግዚአብሔር እየመዘነሽ እንደሆነ፣ ቼክ እያደረገሽ እንደሆነ ማን ያውቃል? ወዳጆቼ በሚቀጥለው ሲዝን ቤተክርስቲያንን ፕላንት አድርገው ለትውልድ የሚሆኑ ሰዎች ዛሬ ለመሪዎቻቸው የጎን ውጋት ያልሆኑ ሰዎች ናቸው። ዛሬ በተሰጣቸው ዲፓርትመንት ላይ ሎያል የሆኑ ሰዎች ናቸው። በየትኛው ጉዳይ ላይ በጣም የሚገርማችሁ ነገር ልንገራችሁ። በራሳችሁ ጉዳይ ከሆነ ክርር የምትሉት ያ ጥንቃቄ ነው እንጂ ታማኝነት አይደለም። ታማኝነት በሰው ጉዳይ፣ ለዛው ሰውየው በሌለበት ነው። ጻፉ፣ ሰውየው በሌለበት ነው ታማኝነት። ሰውየው በሌለበት ነው። ታማኝነት በብዙ ነገር አይደለም፣ በጥቂት ነገር ነው። ስለዚህ ታማኝነት ደግሞ ደሞዝ ይከፍላቸዋል። ለዚህ ነው የእግዚአብሔር ቃል ሲናገር ዳዊትን አስመጣው ከዛስ ቀባው። ስለዚህ ከዳዊት የምትማሩት የመጀመሪያ ነገር ታማኝነት ወዳጆቼ ሰውየው በሌለበት ነው የሚለውን ነው ጻፉ ያልኳችሁ። ያ እምነት የጣለባችሁ እናንተ ላይ እምነት የጣለባችሁ ልክ መሬት ላይ እንደተኛ ሰው ልክ እናንተን የተማመነባችሁ ነገሩን አሳልፎ የሰጣችሁ ምስጢሩን፣ ድካሙን፣ ጉድለቱን፣ ችግሩን ብዙ ነገሩን አሳልፎ የሰጣችሁ ሰው እሱ በሌለበት ከምክንያት በላይ የሆነ ህይወት ነው ታማኝነት። ጻፉ፣ ከምክንያት በላይ የሆነ ህይወት ነው። ዳዊት ከበቂ በላይ ምክንያቶች አሉት። ምን እንዲሆን? በጎቹ ሲበሉ ቆሞ ለማየት ወይም ደግሞ ከመጣው አደጋ ራሱን ለማሸሽ ሪፖርት ለማድረግ ዳዊት ከበቂ በላይ ምክንያቶች አሉት። ወዳጆቼ ታማኝነት ከምክንያት በላይ የሆነ ህይወት ነው። ከእናንተ የሚጠበቅባችሁ ነገር ለማድረግ ያንን ህይወት ለማድረግ እና ዋጋ ከፍላችሁ የሌላን ሰው ጉዳይ ለማስቀጠል ስትሄዱ ዋጋ እንዳትከፍሉ ሊያደርጋችሁ የሚችል ከበቂ በላይ የሆነ ምክንያት። የሚገርመው አባቱ ከውጭ እንደወለደው ይጠረጠራል። እኔም ይህንን ከሚያምኑ ሰዎች አንዱ ነኝ። ከዚህ በፊት ያስተማርኩትን ስለ ዳዊት ስሙ። ዳዊት አባቱ ዳዊትን ያልጠራበት ብዙ ምክንያቶች አሉት። ግን በደንብ አድርጋችሁ ስታስተውሉ አሁን ይሄ ልጅ የመጣው ነገር ቅባት ነው። የመጣው ሳሙኤል ነው። ወዳጆቼ ሳሙኤል ማለት በዛ ሲዝን ቃሉ ሕግ የሆነ ሰው ነው። ሳሙኤል ማለት የሳኦል ንግስና ዋና ምክንያት ያውቁታል። እስራኤል ጠቅላላ ሳሙኤልን ያውቀዋል። ሳሙኤል መጥቶ ታሪክ እንደ ድሮ አይሆንም። አሁን በጠቅላላ ሳሙኤል እሰይ ቤት ሲገባ ወዳጆቼ መቼም የመጀመሪያ ቀን ነው ዳዊት የራሱት ብላችሁ ብትሉኝ እኔ ብዙም አይመስለኝም። ለምን? የተለመደ ነገር ያለ ይመስለኛል። ከዚህ በፊት የተለመደ የህይወት ስርዓት ያለ ይመስለኛል። ሳሙኤል በመጣ ቀን ዳዊት የተረሳበት ምክንያት ከምንም ተነስቶ አይደለም። ይሄ ልጅ በቤት ውስጥ ከቁጥር የማይገባ እዚህ ግባ የማይባል በጣም ምስኪን የሆነ ልጅ ነው። ደግሞ ተጠርቶ ሲመጣ አይኑ ያምራል አለ መጽሐፍ። ቆንጆ ነው ደግሞ መልካም ነው እና ራሱ ይገርመኛል። ታውቃለህ መልካም ልጅ፣ ቆንጆ ልጅ፣ በጣም ይገርም። እንደዚህ አይነት ልጅ ጥቂት ነገር ጠብቃለሁ ብሎ ደግሞ እኮ ይገርማቸዋል። እኔ በደንብ ከዚህ መንፈስ እየተማራችሁ እንደሆነ ስለማስብ ኤልያብ ምንድን ያለው? ያባትህን አለው አንድ የሰው ነገር ነው፣ ሁለት ጥቂት በጎች፣ ሁለት ብዙ አይደለም ትንሽ፣ ሶስተኛው በምድረ በዳ ትተሃል። ዳዊት ሰኞም ማክሰኞም ሁል ጊዜ ምድረ በዳ ነው። በምድረ በዳ ምንድነው ህይወት ካላችሁ ሐሩር ነው፣ ችግር ነው፣ ውሃ ጥማት፣ ሳክሪፊሻሊ ነው የአባቱን ነገር ይጠብቅ የነበረው። በነገራችን ላይ እስራኤልና ፍልስጤም በገቡት በዚህ ጭንቅ ውስጥ በጎልያድ ምክንያት አባቱ ነው መልእክት ልኮት ወደዛ ሰፈር ሄደው ፈልጎ አይደለም። እና የሚገርም ነው ኮሚትድ ሆኖ ሰሚት አድርጎ በምድረ በዳ በማይመች ሁኔታ ውስጥ የአባቱን ጥቂት በጎች። ለዚህ ነው እግዚአብሔር አየ ይሄ ልጅ ለአባቱ ጥቂት በጎች ሎያል ከሆነ
እስራኤልን ይጠብቅ ዘንድ ያስገባና ያስወጣ ዘንድ እግዚአብሔር አምላክ ለሚበልጥ ነገር ሾመው። ለምንድን ነው እኛ ኢትዮጵያኖች በብዛት በቀንጭረን የምንቀረው ቢባል እኛ በጣም የምንቸገርበት ጉዳይ ቢኖር we are not loyal። ታማኝ አይደለንም ለቤተሰቦቻችን፣ ለጎረቤታችን፣ አብሮ ለሚሰራ ስታፍ፣ ለሚያቀን በተለያየ ጉዳይ ገንዘብ ወስደን በተለያየ ጉዳይ ሚስጥር ሰምተን ብቻ በተለያየ ጉዳይ ምናልባት እግዚአብሔር በእኛ ሕይወት ታማኝነት በምን ጉዳይ እንደሚፈልግ ባይታወቅም ግን ሎያል አይደለም። ስለዚህ የእግዚአብሔር ቅባት እንዴት አድርጎ እኛ ላይ ይስራ፣ እንዴት አድርጎ ፕሮሞት ያርገን፣ እንዴት አድርጎ ወደፊት ይውሰደን፣ እንዴት አድርጎ ይሹመን፣ እንዴት አድርጎ ከትውልድ መካከል መዞ አውጥቶ አይከን ያድርገን ሲባል በጣም አስቸጋሪ የሆነ እንደሆነ አስባለሁ። ስለዚህ ወዳጆቼ ሰው ስለናንተ ምንም አይነት አመለካከት ይኑረው አይኑረው፣ ጉዳዩ እጃችሁ ላይ ያለው ትልቅ ይሁን ትንሽ፣ ያ ጉዳይ የናንተ አይሁን። እናንተ ግን በእጃችሁ ያለውን ነገር ከእግዚአብሔር እንደተቀበላችሁ ቆጥራችሁ በፍጹም ታማኝነት በጉዳዩ ላይ ከቆማችሁ ከኖራችሁ ኔክስት ሲዝን እግዚአብሔር አምላክ በጥቂቱ ነገር ለታመኑለት ሰዎች በታላቅ ነገር መሾም አላውቅም። ለስንቶቻችሁ እግዚአብሔር አምላክ መልስ እየሰጣችሁ እንደሆነ አላውቅም። በምን አይነት ሰልፍ ውስጥ እያለፋችሁ እንደሆነ አላውቅም። ምን አይነት ጥያቄ ቤታችሁ ላይ እንዳለ አላውቅም። ከምን ጋር እየተናነቃችሁ እየኖራችሁ እንደሆነ አላውቅም። እግዚአብሔር ግን እያላችሁ ያለው ነገር እንደዚህ ነው። ትላንትናን አሳልፌ እንደሰጠኋችሁ ነገንም አሳልፌ እሰጣችኋለሁ። ትላንት እንደረዳኋችሁ ነገንም እረዳችኋለሁ። ትላንት እንዳገዝኳችሁ ነገንም አግዛችኋለሁ። ትላንት ክረምቱን እንዳሻገርኳችሁ የዚህን ዓመት ክረምት አሻግራችኋለሁ። ይሄን ዓመት የልጆቻችሁን ትምህርት ቤት እንደከፈልኩ የሚቀጥለውንም ዓመት እከፍልላችኋለሁ። የእግዚአብሔር ቃል ሲናገር በኤርምያስ መጽሐፍ ምዕራፍ 17 ቁጥር 5 ሲናገር እንደዚህ ይላል። በሥጋ ለባሽ የሚታመን አይደለ? ሥጋ ለባሽን መመኪያ ያደረጋል። በምድረ በዳ እንዳለ ቁጥቋጦ ይሆናል። ጨው በሞላበት ምድረ በዳ እንዳለ ከሰው በሌለበት ምድረ በዳ ይቀመጣል። መልካም ነገር በመጣ ጊዜ አያይም አለ። በእግዚአብሔር የሚታመን ግን መልካም ነገር በመጣ ጊዜ ያያል። ይገርማል። ብዙ ሰዎች ለፍተው መልካም ነገር ሊመጣ ሲል ቀድመው ይሞታሉ። በእግዚአብሔር የሚታመኑ ሰዎች ግን መልካም ነገር በመጣ ጊዜ ማየት ይሆንላቸዋል። እረፍት በመጣ ጊዜ ማረፍ ይሆንላቸዋል። ደስታ በመጣ ጊዜ ደስታ ይሆንላቸዋል። ሄይ ከደስታችሁ በፊት፣ ከጉብኝታችሁ በፊት፣ ከረፍታችሁ በፊት፣ ከሰላማችሁ በፊት፣ ከክብራችሁ በፊት ቀድማችሁ አትሞቱም። ልክ ነው። የምትሰሩበት ታይም አለ፣ የምትሮጡበት ታይም አለ፣ የምትደክሙበት ታይም አለ። ደግሞ ሌላ ሲዝን አለ። የረፍት ሲዝን ይባላል። እግዚአብሔር ያሳርፋችኋል። አሜን ይባላል። ልባርካችሁ በጌታ በኢየሱስ ክርስቶስ ስም። የሚያስፈልጋችሁ ነገር ካለበት ስፍራ አውት ኦፍ ናቹራል ሎ ውሃ ከኤዶሚያስ ምድረ በዳ ከቁልቁለት ወደ ዳገት እንደመጣ በጌታ በኢየሱስ ስም እየገሰገሰ ይምጣ።